ለሃይማኖታቸው። አንደኛ። ሁለተኛና የመጨረሻው ቅዱሳን ሰማዕታት ተጋድለው ምን አገኙ? አሁን በቃ አስቀደስን፣ ታቦት አወጣ፣ ታቦት ውደት አደረገ፣ ዞረ፣ ተማረ። ምንድነው መጨረሻው ግባችን? ምንድነው? አስቀድሰን ማህሌት ቆመን አድረን አመስግነን ይህንን የመሰለ ሕንፃ ቤተ መቅደስ ገንብተን ግን ፍጻሜያችን ምንድነው? ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ ልጁ በጻፈው መልእክቱ ላይ ምንድነው ያለው መሰላችሁ? ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄአለሁ አለ። አያችሁ፣ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄአለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል። ለኔ ብቻ አይደለም ማለት መምጣቱን ተስፋ ለሚያደርጉ ለሚጠባበቁ ሁሉ ነው አለ። የክርስቶስ መምጣት የክርስቶስ ምጽአት ለሁሉም ነው። ግን ከዚያ ውስጥ ሩጫውን የጨረሰ ክርስቲያን፣ ሃይማኖቱን የጠበቀ ክርስቲያን፣ እጅግ የተወደዳችሁ ምእመናን፣ እጅግ የተወደዳችሁ ክርስቲያኖች፣ አሁን በምንኖርበት ዓለም ላይ ኑሮ የምናየው ሁሉ ፈተና ነው። የምንሰማው ሁሉ ፈተና ነው። ኑሮ ሁሉ ፈተና ሆኗል። ያንን ፈተና መቋቋም የምንችለው በሐሜት በልዩ ልዩ ነገር አይደለም፣